ሰላም እንዴት ናችሁ? የፒደብሊው አካዳሚ ዩቲዩብ ቻናል ተከታታዮች እንደምን ሰነበታችሁ? ዛሬ ነርሲንግ ፕሮሰስን በተመለከተ የተወሰነ መግቢያ የምናይ ይሆናል። በቀጣይ ፕሮግራማችን ደግሞ ተከታታይ ነርሲንግ ፕሮሰስ ኮምፖነንቶችን በተመለከተ በዝርዝር የምናቀርብ ይሆናል። ወደ ዛሬው ሴሽናችን ስንሄድ የሚከተሉትን ኦብጀክቲቮች ለማውራት እንሞክራለን። አንደኛው ነርሲንግ ፕሮሰስ ማለት ነው። ዴፊኒሽንን በሚገባ የምናወራበት ይሆናል። ሁለተኛው ነርሲንግ ፕሮሰስ ኮር ካራክተሪስቲክሶች አሉት። እነሱ እነማን ናቸው እናያቸዋለን። አንድ ነርስ ባለሙያ ነርስ ፕሮፌሽናል ነርሲንግ ፕሮሰስን ሰክሰስፉል ኢምፕሊመንት ለማድረግ ሊያሟላቸው የሚገቡ ሪኳየርመንታቸው አሉ። እነሱ እናያለን። ሌላኛው ኦብጀክቲቫችን ነርሲንግ ፕሮሰስ ፋንክሽናል ኮምፖነንቶቹ እነማን ናቸው የሚሉትን በዛሬው ሴሽናችን የምናይ ይሆናል። ስለዚህ ወደ ዕለቱ ሴሽናችን እንሄዳለን። ወደ መጀመሪያው ኦብጀክቲቭ ስንሄድ ነርሲንግ ፕሮሰስ ዴፊኒሽኑ ነው። Nursing process is a systematic and goal-oriented problem-solving framework designed to provide efficient humanistic care through organized intervention ነው የሚለው። ነርሲንግ ፕሮሰስ ሲስተማቲክ በሆነ መንገድ እና ጎል ኦሪየንትድ በሆነ መንገድ የታካሚን ችግር የምንፈታባቸው እና ነርሲንግ ሰርቪስ ዴሊቨሪ የምናደርግበት ፕሮቶኮል ወይ ደግሞ ቱል ነው ማለት ነው። ሰርቪሱን ዴሊቨር ስናደርግ አንደኛው ኤፊሽንት እንድንሆን ያስችለናል። ሁለተኛው ሁማኒስቲክ ኬርን በቀላሉ ዴሊቨር ለማድረግ ጋይድ ያደርገናል ማለት ነው። ወደ ካራክተሪስቲክስ ስንሄድ አንደኛው ሳይክሊክ ነው። አንድ ያዘጋጅተ ነው የሚቆም አይደለም። እንዳስፈላጊነቱ በየጊዜው ልንከልሰው የምንችልና ልንቀይረው አስፈላጊ ነው ከተገኘም አፕዴት ልናደርገው የምንችለው ስለሆነ ሳይክሊክ ኤንድ ዳይናሚክ ነው። ሁለተኛው ጎል ዳይሬክትድ ኤንድ ክሊየንት ሴንተርድ ነው። ኤቭሪ ነርሲንግ አክሽን ፎከስ የሚያደርገው ስፔሲፊክ ሄልዝ አውትካሙን አቺቭ ለማድረግ ነው። ያን ስፔሲፊክ ሄልዝ አውትካማቸው ለማድረግም ኢንዲቪጁዋላይዝድ ፔሸንት ኬር ነው ዴሊቨር እንድናደርግ የሚያስገድድ ቱሉና ጎል ዳይሬክትድ ኤንድ ክሊየንት ሴንተርድ ነው። ሶስተኛው ዩኒቨርሳሊ አፕሊኬብል ነው። የትኛውም ጤና ተቋም ላይ ለየትኛውም ታካሚ የትኛውም የእድሜ ክልል ላለ አገልግሎት ፈላጊ ወይ ደግሞ ፔሸንት ወር ክሊየንት ተግባራዊ ማድረግ የሚቻል ነው ማለት ነው። እነዚህ የኮር ካራክተሪስቲክሶች ናቸው። ሌላኛው ነርሲንግ ፕሮሰስ እንግዲህ አንድ ነርስ ፕሮፌሽናል ክሊኒካል ዲሲሽኖችን ለመወሰን ሄልዝ አውትካሙን ፕሪዲክት ለማድረግ እና አትዛይንድም የዴሊቨሪ ያደረግነውን ኬር ኢቫሉዌት ለማድረግ እንደ ቱል የምንጠቀምበት ኢሴንሻል ፕሮፌሽናል ቱል ነው ማለት ነው። ስለዚህ ለነርስ ፕሮፌሽናል ቱል ነው ካል አንድ የነርስ ባለሙያ ወይም ደግሞ ነርስ ፕራክቲሽነር ነርሲንግ ፕሮሰስን ሰክሰስፉል ኢምፕሊመንት ለማድረግ ምን ሪኳየርመንቶች ያስፈልጉታል ካል አንደኛው ኮግኒቲቭ ስኪል ይፈልጋል። በክሪቲካል ቲንኪንግ በክሪቲካል ሪዝኒንግ ፕሮፊሸንት መሆን ያስፈልጋል ማለት ነው። ሁለተኛው ስትሮንግ የሆነ ሳይኮሞተር ኤቢሊቲ ኤንድ ኢንተርፐርሰናል ኮሚኒኬሽን ስኪል ይጠይቃል። ማኑዋሊ ፐርፎርም የምናደርጋቸው ነገሮች ይኖራሉ። ስለዚህ እነሱን ሳይኮሞተር ስኪሎች በሚገባ ማወቅ ይጠበቅብናል። ሌላኛው ቴራፒቲክ ኮሚኒኬሽን አንዱ የህክምናው አካል ስለሆነ በሱ ኢንተርፐርሰናል ኮሚኒኬሽን ስኪላችን ጥሩ መሆን አለበት ማለት ነው። ሶስተኛው ፕሮፌሽናል ፋውንዴሽን ይፈልጋል። እንግዲህ ኦን ሃንድ የሚሰሩ ሳይኮሞተር ስኪሎች ያስፈልጋሉ ካል እሱም መነሻ ሊሆን የሚችሉ ሳይንቲፊክ የሆኑ ሳውንድ ኖውሎጂ ቤዝ ያስፈልጋል ማለት ነው። ክሊኒካሊም ጀጅመንት ስታተሳችን ጉድ መሆን አለበት። እነዚህ ነገሮች ነርሲንግ ፕሮሰስን ሰክሰስፉል ኢምፕሊመንት ለማድረግ አንድ ነርስ ፕራክቲሽነር ሊያሟላቸው የሚገቡ ነጥቦች ናቸው ማለት ነው። ሌላኛው ነርሲንግ ፕሮሰስ ፋንክሽናል ኮምፖነንቶቹ እነማን ናቸው ወይ ደግሞ ነርሲንግ ፕሮሰስ ስንል በውስጡ ምን ነገሮችን ይዟል የሚለውን እና አንደኛው አሰስመንት ነው። ከታካሚያችን ወይ ከደንበኛችን ሰብጀክቲቭ ኤንድ ኦብጀክቲቭ ዳታዎችን በሚገባ መሰብሰብ ይጠበቅብናል። ዝርዝር ነርሲንግ አሰስመንት የምናወራ ይሆናል። ሁለተኛው በሰበሰብነው ዳታ መሰረት ነርሲንግ ዲያግኖሲስ ወይ ደግሞ የታካሚ ምንድነው የሚፈልገው ሄልዝ ኒዱ ኦር ፕሮብለሙ ምንድነው የሚለውን አይደንቲፋይ እናደርጋለን። ይሄን ነርሲንግ ዲያግኖሲስ እንለዋለን። ሶስተኛው ነርሲንግ ዲያግኖሲስ በኋላ ምን አይነት ጎል ነው ማድረግ የምፈልገው የሚለውን ፕላን እናደርጋለን። ለዚያ ፕላን ላደረገውስ ምን አይነት ነርሲንግ ኢንተርቬንሽን አፕሮፕሪየት ነርሲንግ ኢንተርቬንሽን እንመርጣለን ማለት ነው። ስለዚህ ፕላኒንግ ሶስተኛው ስቴጅ ነው ወይ ደግሞ ነርሲንግ ፕሮሰስ ኮምፖነንት ነው። አውትካም እና ነርሲንግ ኢንተርቬንሽን የምናስቀምጥበት እቅዳችን የምናስቀምጥበት የምንገልጽበት ነው። ምን እሰራለሁ ምን እጠብቃለሁ የሚለውን ማለት ነው። ጎል ካለኝ ያንን ጎል ለማሳካት ምን አይነት ነርሲንግ ኢንተርቬንሽን መስራት አለብኝ ነው። ያንንም በዝርዝር የምናወራበት ይሆናል። አራተኛው ኮምፖነንት ኢምፕሊሜንቴሽን ነው። በፕላን ደረጃ ያስቀመጥናቸውን ለማሳካት ፕላን ውስጥ ያስቀመጥናቸውን ነርሲንግ ኢንተርቬንሽኖች ኦር አክሽኖች
ወደ ተግባር የምንቀይርበት ነው ወይ ደግሞ የምንተገብርበት ቦታ ነው ማለት ነው። ኢምፕሊሜንቴሽን የምንተገብርበት ፌዝ ኦር ስቴጅ ነው። የመጨረሻው አምስተኛው ኢቫሉዌሽን ነው። እንግዲህ መረጃ ሰበሰብን፣ ነርሲንግ ዲያግኖስ አስቀመጥን፣ ፕላን አረግን። ፕላን ያደረግነው ነገር ወደ ተግባር ቀየር ነው። መጨረሻ ላይ የምንፈልገው ነገር ተሳክቷል አልተሳካም ቤዝድ ኦን አወር ፕላን ማለት ነው። በእቅዱ ላይ ያስቀመጥነው ነገር አለ። እሱ ተሳክቷል አልተሳካም የሚለውን የፔሸንቱን ፕሮግረስ ከስታብሊሽ ካደረግነው ጎል አንፃር የምንገመግምበት ሜጀር የምናደርግበት የነርሲንግ ፕሮሰስ ኮምፖነንት ነው። እነዚህ ስሉ ጋር እንደምታዩት ሳይክሊክ ነው ብለናል። ከላይም ካራክተሪስቲክሱ። ስለዚህ አሰስመንት አለ፣ ዲያግኖሲስ ወጣን፣ ፕላኒንግ፣ ኢቫሉዌሽን ስንጨርስ አሁንም እንደገና ይሄው ፕሮሰስ ይቀጥላል። ሳይክሊክ ነው። አንዴ ዝም ብለን አዘጋጅተን ነው እሱ የሚቀጥል አይደለም። አስፈላጊ ነው ከተገኘ በየመካከሉ አፕዴት ማድረግ እንችላለን ማለት ነው። ስለዚህ ለኢንትሮዳክሽን ያክል ዛሬ ነርሲንግ ፕሮሰስ ምንድን ነው፣ ምን ምን ካራክተሪስቲክሶች አሉት፣ አንድ ነርስ ፕራክቲሽነር ሊያሟላቸው ወይ ደግሞ ሊያስፈልጉት የሚገቡ ነርሲንግ ፕሮሰስን ሰክሰስፉል ኢምፕሊመንት ለማድረግ ሪኳየርመንቶቹ ምን ምን ናቸው፣ ኮምፖነንት ምን ምን ነው የሚለውን ፖይንት ባጭሩ ለማየት ሞክረናል። ቀጣይ አሰስመንትን በዝርዝር፣ ነርሲንግ ዲያግኖሲስን በዝርዝር፣ ፕላኒንግ፣ ኢምፕሊሜንቴሽን ኤንድ ኢቫሉዌሽን በተከታታይ ሴሽኖች ይዤላችሁ የምመጣ ይሆናል። ሰብስክራይብ፣ ላይክ እና ሼር ማድረጉን እንዳትረሱ። ያው እኔን ማበረታታት ስለሆነ ቀጣይ እስከምንገናኝ መልካም ጊዜ እመኛለሁ። ባይ ባይ።